አደይን ትቼ ማየት ማለት ነው እንዴ? አደይ መቼም ከዚህ ኮብልዬ ከተማ ሄደ ነው እንደዚህ ችኩል ይሆንሽው ልጅ እንዳትጠጉኝ ነው ለማይደ አደይ ከኢንስፔክተር ጋር እንድትገናኝ አደርጋለሁ። ምንተ እንዳሉ ያወኩ እንዴት አለመጠበቅ እችላለሁ? መቼም አይቀርም አልተዋቸውም። ማን ኪንጎ? አንቺ ደግሞ ከመጀመሩ ነው ያባስ ተባቋሪዎች። ታዲያ እንደሰጠችሽ ለምንድን ነው መትሻል ሰጠሽኝ? ኪንጎ የነገረሽ ትልቅ ማረጋገጫ በአንተ እንደምናደድ ነው እንደሚሰማ እና እኔ አውቀዋለሁ ብዬ የሚመስክት ነው። ያው እሷ ዶክተር ቤት ደርሳ ስትመለስ ሁሌ አቁላን ስታ ነው መገባው። ግን ደግሞ ኩኩሻ እሱ አይገባው። ግዛቴ ላይ ደቅ ብዬ ካላዩኝ እኮ የሌለ ነው የሚደብራቸው። ሻኪራ ደግሞ ማናት? ቀለበትማ እኔ ነኝ የማመጣው። እነሱ እንደሚያስቡላት እኔም ላዳ ያስብላታለሁ። ነገርኩህ። ይልቅና እንሂድ ጎረምሳውን እንየው። የተረገማችሁ ዶክተር ኢንስፔክተር ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬ እንደተለመደ በአዲስ ቪዲዮ መተናል ማለት ነው። እንዴት እንደሚገርም ዛሬ ወንድ ወጥቶታል ማለት ነው። እስከ ዛሬ ድረስ ያን ሀል ከብት በረት ታስሮ የነበረው ዴቭ እንግዲህ ሰውየውን ተነስቶ ይዞታል። ወደ ከተማ ሊመጡ ነው። አደይና ዴቭ ተገናኝተዋል ማለት ነው። በጣም ደስ የሚለው ነገር ማናት ቤዛ መልሳ ወንጅላታለች ፍቅርን። እንግዲህ ፍቅር ያው ተንኮለኛ ናት ታውቃላችሁ። ስለዚህ ተንኮለኛ ለተንኮለኛ ሲገናኝ አይኗን እብስ አርጋ ወንጅላታለች ማለት ነው። እንግዲህ የሰረቀችው ቤዛ ራሷ ናት። ወስዳ እስካሁን ድረስ አልሸጠችውም ቀለበቱን። ነገር ግን ለሴትዮዋ ሄዳ ፍቅር አንጥታ ቀለበት ሰጥታኝ ነበረ እንዲሸጥላት ፈልጋ ነበረ። ስለዚህ ያንን ቀለበት እኔ ያስቀርቸዋለሁ፣ እኔ ገንዘብ ሰጠኋት፣ እኔ ጋ ነው ያለው፣ ትፈልጊዋለሽ ወይ ታውቂያለሽ ወይ እንዳመጣችው ስትላት፣ እኔ እንደውም እየፈለኩት ነበረ ፍቅር ለፍቅር የከፈልሻትን ብር እኔ ከፍሌ አሰጥሻለሁ ነው ያለቻት ማለት ነው። በጣም የሚገርም ነው። እሷማ ይቺ ቤዛ የምትባልማ እንዴት ነገሮችን እንዴት እንደምታወሳስባቸው የሚገርም ነው። እሷ ዙሩ በዛም ማለ በዛም የሆነ ብር ለማግኘት ብቻ ነው የምትፈልገው። ብርና ብር ብቻ ነው የምትፈልገው ማለት ነው። እንግዲህ የአደይ እህት ሄዳ ልነግራት ነው። አባትሽ በራሱ ፈቃድ ነው እንጂ እዛ የተቀመጠው በእነሱ አይደለም፣ ታግቶም አይደለም፣ በራሱ ፈቃድ ነው እዛ የተቀመጠው። ስለዚህ አንቺን ሆድ ለማራራት ሲል እንጂ ለሌላ አይደለም ያለ ነበረ። እንግዲህ ዶክተሩ ደግሞ በጣም ተቸግሯል። ያንን መድኃኒቱ ወደ እሱ ጋር የሚመጣው ለካ ከነ ዳይመንድ ከሚሸጡበት ጋር ነበረ። እንደዛም ሆኖ ግን አሁን አውቆበታል ማለት ነው። እንደዛ ማድረጉ በጣም ማወቁ በጣም ጥሩ ነው። ያ ድርጅት መሆኑን ማወቃቸው ለፖሊሶቹ እራሱ ቀጥታ ሄደው ምርመራ ቢያደርጉ ይችላሉ ማለት ነው። እንግዲህ ልጅቷ ፈርታ ያሁን ቅምጥል ቤት ተቀምጣለች። ያባሩኛል፣ መኪና ባየሽ ቁጥር ትሮጥ ነበር፣ ያባሩኛል፣ የሆነ ነገር ይሉኛል እያለች እያባረሯት ነበረ። እኔ አላየሁም ሲያባረሯት፣ አላየንም፣ ማንኛችንም አላየንም ሲያባረሯት። ግን መኪና ባየች ቁጥር አባረሩ ብላ ትሮጥ ነበረ ማለት ነው። እንግዲህ ሁሉም ነገር አሁን ደህና እየመጣ ነው ማለቴ ሀዳ የአደይ እህት ሄዳ ለአደይ ትነግራታለች። አደይ ኧረ እንደዚህ ነው አባታችን ዝም ብሎ ነው የተቀመጠው እንጂ ታግቶ አይደለም። ዝም ብለሽ ሄደሽ ብቻ ዴቭን አድነሽ ወደ ከተማ መመለስ ነው ያለብሽ ብላ ስለምትነግራት ተዛ ቤት ተነስታ አልታሰረችም፣ አልተዘጋባትም፣ ምንም አልሆነችም። ተነስታ መሄድ ብቻ ነው እንግዲህ ያለበት ምክንያት እንግዲህ ይሄ ነው። ዳይመንድ በጣም ደንግጧል። የደነገጠባት ምክንያት ያው ፖሊሱ ተኋላ ስለሚከታተለው ምን እያደረገ ነው ለምደምሻከከው እያለ የተከታተለው ነበረ። ዳይመንድ የሚከታተላት ደግሞ ያው ኩኩሻን ስለነበረ ኩኩሻ ወዴት ልትሄድ ነው? ወዴት ነው የምትሄደው? ምን እያደረገች ነው? እያለ እየተንፏከከ ይከታተላት ነበረ። እሷን ስለሚከታተል ፖሊሱ ደግሞ እሱን ይከታተለው ነበረ። ዳይመንድ ግን ለኪንጎ በጣም ጥሩ ጠበቃው ነው። ማለቴ ለምንድን ነው እንደዚህ ያደረገው? አንተ ነህ ለካ፣ አንተም ትሰራለህ ወይ? አንተም ከነሱ ጋር ተባባሪ ነው ወይ? አንተም እንዲህ ነው ወይ ብሎ አንገቱን ይዞት ሲያፋጥጠው ነበረ። ዶክተሩ ደግሞ አደይ ናፍቃው
አዴን መጠየቅ አለብኝ፣ መደወል አለብኝ። ይደውላል፣ ምንም አይነሳለትም ስልኩ። ስለዚህ ሄጄ ሊሊ መጠየቅ አለብኝ። አሁን ልቆርቆር እንዴ? እኔም እኮ እንደነሱ አስብላታለሁ። ለምንድን ነው የማልጠየው? ኧረ ይቅርብኝ፣ ይጠራጠሩኝ ይሆን እንደ ማፍቀሬን ይላል ደግሞ ለብቻው። እሱ እንግዲህ ዶክተሩ ያው ታውቃላችሁ፣ ለብቻው ማውራት ነው። የሆነ ነገር በጭንቅላቱ ሲመጣ ዝም ብሎ አያስብም። አፉን ሲያነቃንቅ አያስብም። አፉን እያነቃነቀ እያወራ በቃ ማንም ኖረ ባልኖረ ስለ አደይ ጉዳይ ከሆነ ዝም ብሎ ማውራት ነው ስራው ማለት ነው። እስሩም ሰው ቢኖር እራሱ የሆነ አደነጋግሮ ያስተዋል እንጂ በፍጹም ማንንም አይሰማም ማለት ነው። እንግዲህ ባይላይ ፍቅር ያው ተጠምዷል። ሩታ ደግሞ በጣም ስለምትወደው የሆነ ያለመወደድ ስሜት ይሰማታል። በእናት አልወደድ፣ በአባት አልወደድ፣ በእህት ወንድም እና ደግሞ ፍቅረኛ ብዬ ልቤ ቢወደው አይወደኝ፣ እንዴት አድርጌ ነው እኔ የምወደደው? እኔ የተጠላው ሰው ነኝ። እኔ ማንም አይወደኝ፣ ማንም አይፈልገኝም የመባል ስሜት በጣም ጎርቷታል ውስጧም ማለት ነው። እሷ እንደዛ የምትልበት ምክንያት ያው ችግሯን ለማካፈል የሆነ ሰው ያስፈልጋታል። ፍቅርን ቀረበች እና ችግሯን ብታካፍላት የሆነ አልፎ ነው ስጠመጠመቻት ማለት ነው። እንግዲህ ከነ አሹ አጣላቻት፣ ከሮማን አጣላቻት። ሮማን ራሱ በእሷ የተነሳ ነው ከቤት ውልቅ ብላ ሄዳ እንደገና ተመልሳ መጣች ማለት ነው። ሌላ ቤት ብትገባ የማይሆን ሆነ። እንደገና ተመልሳ እዚሁ መጣች ማለት ነው። ሮማን እንግዲህ ዴቭ የልቡን አግኝቷል። ያው እርግጠኛ ነኝ ተመልሰው ወደ ከተማ እንደሚመጡ ሁለቱም። አባትየውም አይ ታይሆን ቀረ ሁለቱም ኮበለሉ እንደሚሉት እርግጠኛ ነኝ እና ተመልሶ እንደሚመጣ አቤና እንግዲህ ባለቤቱ እስካሁን ድረስ አልታረቁም። እንዲታረቁ እየፈለገች ነው የአደይ እናት። ለምንድን ነው እንደምታረገው? ለምን አትመካከሩም? ምንድን ነው ችግራችሁ? እያለች ነው እንግዲህ የአደይ እህት በጣም ደስ ብሏታል። እየሳቀች ነበረ ደስ ብሏት። እዛ ያለው ሰውዬ እኔ ባለፈው ሂጄ አግኝቻቸዋለሁ። በራሳቸውን የተቀመጡት እንጂ ታግተው አይደለም። ዝም ብለሽ ነው የምትለፉት፣ እዚህ ዝም ብለው ነው። እኔ እኮ ወደ ከብት መረት ሲመላለስ ምንድን ነው እያልኩኝ ነበረ። ለካ ልጁን አንጥቶ እዛ አስሮት ነው እንደ ከብት እያለ እየገረመው ወደዛ እየሄደ ነበረ። እርግጠኛ ነኝ እንደሚያስመልጠው ማለት ነው። በጣም ደስ የሚለው ነገር ያው ወደዛ ወደ ቤት እየሄደ ነው ሰውየው። እንደሚያድነው እርግጠኛ ነኝ ማለት ያሱን አላቆ አስመልጦ ሄዶ የት እንዳለች አደይን ጠይቆ የሰውየው ቤት አባቷ ቤት እንደሆነች፣ ያቺ ደግሞ እህቷን ከአባቷ ቤት አንጥታ፣ ይሄ ደግሞ ከዚህ ከዱ እናትየዋ ጋር ተገናኝተው እንደሚኮበልሉ እርግጠኛ ነኝ። ማንም አይዛቸውም ማለት ነው። እናትየዋ ራሱ ልጆቼ እንዳትነኳቸው ብላ እጇን መጋረዷ አይቀርም። ደስ የሚለው ነገር ያው ሁለቱም አሁንም ድረስ እንደሚዋደዱ ነው። ያቺ ግን ሳትተው አትቀርም። ወዷለሁ የሚለውን ነገር ሳትተው አትቀርም ማለት ነው።